ሰላም ሰላም ዛሬ የምናየው ፕሮፕ ፈርሞች ምንድን ናቸው? ከሱ ውስጥ ደግሞ አንዱን መርጠን ከዛ በኋላ ህጉን እናያለን። ፕሮፕ ፈርም ማለት በትንሽዬ ገንዘብ ሃይ ካፒታል የሚሰጡን ነው። ብዙ ጊዜ ትሬዲንጎች ለመጀመር የሚከብደን ካፒታል ሎ ስለሆነን ነው። ይህን ለመቅረፍ ፕሮፕ ፈርሞችን እንጠቀማለን። ስለዚህ ፕሮፕ ፈርሞች ግን ሃይ ካፒታል ይሰጡናል ማለት ቀጥታ አይደለም። ዲሞ አካውንት ላይ ቻሌንጅ አላቸው። ስቴፕ 1 ስቴፕ 2 እሱን ስታልፉ ነው ላይፍ አካውንት ቢሰጣችሁ። ከዚህ ውስጥ ኢኩዊቲ ኤች ይባላል፣ ፈንዲንግ ፒምፕ ይባላሉ። እኔ ብዙ ጊዜ የምጠቀመው ኢኩዊቲ ኤችን ነው። ስለዚህ ኢኩዊቲ ኤችን ህጉን እናያለን። የተደበቁ ህጎች አሉት ብዙ ሰው የሚወድቅባቸውን እነሱ እናያለን። ሌላ ደግሞ እንዴት ስላችሁ ቀጥታ ሄዳችኋን ፈንድ አካውንት ግዙ ማለት አይደለም። ስትራቴጂያችሁን ፋክት ቴስት አድርጋችሁ ቼክሊስት አዘጋጅታችሁ ሬዲ ስቶር ነው ፈንድ አካውንት የሚገዛው። እንደዚህም ሆኖ 4-5 ልትወጡ ትችላላችሁ ላይፍ አካውንት ከማግኘታችሁ በፊት ማለት ነው። አሁን ወደ ህጎቹ እንሂድ። ኢኩዊቲ ኤች ከሌሎቹ አንጻር ርካሽ ነው፣ አፎርደብል ነው። ከ25,000 እስከ 100,000 ዶላር ይሰጠናል። ግን 3 አይነት አላቸው። 1 ስቴፕ ቻሌንጅ አለ፣ 2 ስቴፕ ቻሌንጅ አለ፣ ፕሮ አካውንት ቻሌንጅ አለ። ፕሮ አካውንት ማለት ምንም አይነት ቻሌንጅ ሳናደርግ ላይፍ አካውንት የሚሰጡን ነው። እኔ መግራችሁ ግን 2 ስቴፕ ቻሌንጅ ነው። ሌሎቹ ሌላ ኤክስትራ ህጎች አላቸው። ተጨማሪ 2 ስቴፕ ቻሌንጆችን ነው መጀመሪያ ያለባችሁ። እሱ ውስጥ ያሉትን ህጎችን እኒ ተራ በተራ ለምሳሌ የ10,000 አካውንት ነው የገዛን እንበል። የመጀመሪያው ስቴፕ ላይ 8% ብቻ ማትረፍ ያለብን። ይሄ ማለት 800 እንዳተረፍን ሰከንድ ስቴጅ ላይ እንገባለን ማለት ነው። ሰከንድ ስቴጅ ላይ ደግሞ 500 ሳተረፍን፣ ይሄ ማለት 5%ን ማለት ነው ላይፍ አካውንት ሰጠናል። ይሄ ማለት ግን ምንም አይነት ህጎችን ሳንጥስ ማለት ነው። ሌላ ህጎች አሉ። ቀጣይ ዴይሊ ሎሳችን አለ ማክሲመም ማለት ነው። ለሁለቱም ፈረስትም ሰከንድም ስቴፑ 5% ነው። በቀን ከ500 ዶላር በላይ መክሰር አንችልም። ግን እንደ ስላችሁ አሁን ዛሬ 1200 አረግ ነው 200 ዶላር አትርፈን ነበር። 24 ሰዓት በ24 ሰዓት ራሱን አፕዴት ያደርጋል። ቀጣይ 24 ሰዓት በኋላ የ1200ን 5% ነው። ይሄ ማለት ከ510 ዶላር አካባቢ ማለት ነው የዛ ሰዓት። ሲቀንስም 9800 ነው ሰዓት ከቀየረ የ9800 5% ነው የሚሰራው። ይሄን ያያችሁ። ቀጣይ ማክሲመም ቶታል ሎስ፣ ይሄ ማለት 10% በላይ መክሰር አንችልም። አሁን 10,000 9,000 ሲሆን ይዘጋል። ትርፍ ኖረን አልኖረን ሲሆን በቃ 9,000 በታች የኢኒሻል አካውንት 10% ከሰረን ይዘጋል። ቀጣይ ህጎችን በሁለተኛው ፓርት እናያቸዋለን። ኒውስ እና ወሳኝ ወሳኞችን ቀጣይ ላይ እናያለን። ቴንኪው። መልካም ቀን።